የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በሞት አፋፍ ላይ መሆኑ መረጃዎች እየወጡ ነው። ላለፉት ጥቂት ሳምንታት ከህዝብ እይታና ከተለያዩ መንግስታዊ መድረኮች ርቀው የቆዩት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ በጠና ታመው በተባበሩት አረብ ኤሚሬትስ አቡዳቢ በሚገኝ ከፍተኛ የህክምና ተቋም ውስጥ የህክምና ክትትል የተደረገላቸው መሆኑን ታማኝ ምንጮች አረጋግጠዋል። ፕሬዝዳንቱ በአሁኑ ወቅት በተባበሩት አረብ ኤሚሬትስ በሚገኝ ታዋቂ ሆስፒታል ውስጥ ተኝተው የሚገኙ ሲሆን የጤና ሁኔታቸውም እጅግ አሳሳቢ ደረጃ ላይ እንደሚገኝ ተመላክቷል። ማረጋገጫዎች እንደሚያሳዩት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ወደ ስፍራው ባቀኑበት ወቅት በሆስፒታሉ ተገኝተው የፕሬዝዳንቱን ሁኔታ የጎበኙ ሲሆን የጤና እክላቸው ከባድ መሆኑንም በቅርበት ለመረዳት ችለዋል ተብሏል። ከጥር ወር በኋላ በክልሉ ከፍተኛ ስብሰባዎችም ሆነ በይፋው የስራ እንቅስቃሴዎች ላይ አለመታየታቸው በተለያዩ የፖለቲካ መድረኮች በርካታ መላምቶችን ሲያጭር የቆየ ቢሆንም አሁን እየወጡ ያሉ መረጃዎች ግን መነሻው ከከባድ የጤና መታወክ ጋር የተያያዘ መሆኑንም አረጋግጠዋል። እስካሁን ከክልሉ መንግስትም ሆነ ከፌዴራል መንግስት ኮሚኒኬሽን በኩል የተሰጠ ይፋዊ ማብራሪያ ባይኖርም የባለስልጣኑ የጤና ሁኔታ በሀገሪቱ ፖለቲካ ትኩረት ማዕከል ሆኖ ቀጥሏል። ሽመልስ አብዲሳ ጠቅላይ ሚኒስትር አብይ አህመድ ባሉበት ቦታ ሁሉ አይጠፉም። ሲቀመጡ ከኋላቸው፣ ሲራመዱ ከጎናቸው፣ ንግግር ሲያደርጉ ከጀርባ ወይም ከጎን አይታጡም። ሽመልስ ተወልዶ ያደገው ኦሮሚያ ክልል ጊንጭ በምትባል ቦታ ነው። የአንደኛ ደረጃ ትምህርቱን እዛው ጊንጭ ከተማረ በኋላ የሁለተኛ ደረጃ ትምህርቱን ደግሞ አምቦ በመሄድ ቀጥሏል። የሁለተኛ ደረጃ ትምህርቱን ከጨረሰ በኋላ ወደ አዲስ አበባ ዩኒቨርሲቲ ገባ። ሽመልስ አብዲሳ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን በፍልስፍና በማዕረግ ከጨረሰ በኋላ እዛው ዩኒቨርሲቲ ሰቅሎ በመቅረት በረዳት መምህርነት ለተወሰነ ጊዜ ያገለገለ ሲሆን የሁለተኛ ዲግሪውን በአዲስ አበባ ዩኒቨርሲቲ በሂውማን ራይትስ ይዟል። በመቀጠልም በሊደርሺፕ የድህረ ዲግሪ ትምህርቱን ዩኒቨርሲቲ ኦፍ ሳውዝ አፍሪካ አግኝቷል። አዲስ አበባ ዩኒቨርሲቲ ሳለ አንዱ ዶርም ውስጥ አብሮ የኖረው ጓደኛው አለማየሁ እጀታ ሽመልስን ሲገልጸው ፈገግታ ከፊቱ ላይ የማይጠፋ ቁመተ ሎጋ፣ ዝምታና እርጋታው ከሁላችንም የሚለይ፣ ጠቃሚ ውይይቶች ላይ ብቻ የሚሳተፍ፣ የሚሰጠው አስተያየት በሳል ነው፣ ፍርሃት የሚባል ነገር አይታይበትም፣ አርቆ አስተዋይ ነው ብሎታል። ባገኘው አጋጣሚ ሁሉ ከጓደኞቹ ጋር ሆኖ እንደ ሁሉም ወጣት የኦሮሞን ሕዝብ ፍትሃዊ ተጠቃሚነትና ይችን ሀገር የሁሉም ሀገር መሆኗን እንዲረጋገጥ ብዙ ታግሏል። ሁሉም በኦሮሚያ የሚደረገውን ግፍ በመቃወም በተደረጉ ሰላማዊ ሰልፎች ላይ ቁመተ ረጅሙ ሁሌም ከፊት ረድፍ አይታጣም ሲልም የያኔው አዲስ አበባ የዶርም ጓደኛው አለማየሁ ይገልጸዋል። ሽመልስ አብዲሳ የኦሮሚያ ክልል ፕሬዝዳንት ከመሆኑ በፊት በተለያዩ ተቋማት ውስጥ በተለያዩ የስራ ኃላፊነቶች ያገለገለ ሲሆን በከፍተኛ ኃላፊነት ከሰራባቸው መካከልም የኦሮሚያ ክልላዊ መንግስት የልማት ድርጅቶች ውስጥ በተለያዩ ኃላፊነቶች የፕሬዝዳንት ጽህፈት ቤት የህዝብ ግንኙነት ኃላፊ፣ የኦሮሚያ ክልላዊ መንግስት ከተማና ቤቶች ልማት ቢሮ ምክትል ኃላፊ፣ የኦሮሚያ ክልላዊ መንግስት የኮንስትራክሽን ቢሮ ኃላፊ፣ የጠቅላይ ሚኒስቴር ጽህፈት ቤት ቺፍ ኦፍ ስታፍ ወይም ጽህፈት ቤት ኃላፊ ዋና ዋናዎቹ ናቸው። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ አሉ ከተባሉ ሀብታም ፖለቲከኞችም አንዱ ነው። በአዲስ አበባና በኦሮሚያ ክልል ውስጥ እየተገነቡ በሚገኙና ተገንብተው በተጠናቀቁ የተለያዩ ግዙፍ ፕሮጀክቶች ላይ ከፍተኛ የአክሲዮን ድርሻ እንዳለው ይነገራል። ለአብነት ያህል የኢትዮጵያን የመጠጥ ገበያ ከተቀላቀለው ኬኛ ቢራ ፋብሪካ 45% ያህሉ ድርሻ የሽመልስ አብዲሳ እንደሆነ ምንጮች ጠቅሰዋል። ፋብሪካውን ለመገንባት $250 ሚሊዮን የፈጀ ሲሆን አቶ ሽመልስ የአክሲዮን ድርሻቸውን ለመሸፈን ከሲንቄ ባንክ ከፍተኛ ገንዘብ እንደወሰዱ ለጉዳዩ ቅርበት ያላቸው ምንጮች ለጣቢያችን አስረድተዋል። ከዚህም በተጨማሪ በሞጆና ናዝሪት ከተሞች መካከል በሚገነባው ኢንዱስትሪ የንግድ የቴክኖሎጂና ኢንቨስትመንት ከተማ ከሆነው ገዳ ልዩ ኢኮኖሚ ዞን ውስጥ አቶ ሽመልስ አብዲሳ ከቻይና ባለሀብቶች ጋር በሽርክና ለመስራት ሚስጥራዊ ውል መፈራረማቸውን በአንድ ወቅት ዞብል የተሰኘ ማህበራዊ ሚዲያ ማስነበቡ የሚታወስ ነው። በሌላ በኩል ከቅርብ ጊዜያት ወዲህ በአዲስ አበባ ተገንብተው በተጠናቀቁና በመገንባት ላይ ባሉ በርካታ የገበያ ማዕከሎችና ሪል ስቴቶች ላይም የአቶ ሽመልስ አብዲሳ እጅ እንዳለበት ተደርሶበታል። አቶ ሽመልስ በእነዚህ የገበያ ማዕከሎች ላይ ያላቸው ድርሻ በቅርብ ቤተሰቦቻቸው የተያዘ ስለመሆኑም ለጣቢያችን የደረሰው መረጃ ያሳያል። ሽመልስ አብዲሳ የኢኮኖሚ ኤምፓየር እየገነባ ነው በማለትም እውነቱን ይገልጹታል። ሽመልስ አብዲሳ በቅርቡ በተመሰረተው ሸገር ሲቲ ውስጥ በቅርብ ቤተሰቦቻቸው ስም ከ40 በላይ ቦታዎችን ታጥረው እንዲቀመጡ ማድረጋቸውም ተሰምቷል። ቦታዎቹን ለቤቶች ልማትና ለጨረታ ያዘጋጇቸው መሆኑንም የመረጃ ምንጫችን አክለው ገልጸዋል። በሌላ መረጃ አቶ ሽመልስ አብዲሳ የሚድሮክ ወርቅ ኩባንያ ከሼህ መሐመድ አላሙዲ ለመንጠቅ ሙከራ አድርገው እንደነበርና እቅዳቸው ለጊዜ እንዳልተሳካ የሚታወቅ ነው። ከሀብት ምንጫቸው ባሻገር አቶ ሽመልስ አብዲሳ ቀጣይ የኢትዮጵያ ጠቅላይ ሚኒስትር የመሆን ህልም አላቸው። ለዚህም እንዲረዳቸው የመከላከያ ከፍተኛ አመራሮችን በጥቅም ትስስር ለመያዝ ከፍተኛ ጥረት እያደረጉም ይገኛሉ። አቶ ሽመልስ በተደጋጋሚ ከሚያደርጓቸው አስገራሚ ነገሮች መካከል ለአዲስ ዓመት፣ ለመስቀል፣ ለኢሬቻ፣ ለገና፣ ለፋሲካ እንዲሁም በተለያዩ ጊዜያት መንግስት በሚያዘጋጃቸው በዓላት ወቅት ለመከላከያ ጀነራሎች እንደየማዕረጋቸው የሚለያይ ለእያንዳንዳቸው $2,000 እስከ $5,000 በስጦታ መልክ ይሰጣሉ።
እኒህ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ አሁን በአቡዳቢ በሚገኝ ከፍተኛ ሆስፒታል ውስጥ መገኘታቸው እና ጤናቸው አሳሳቢ ደረጃ ላይ መድረሱም እየተነገረ መሆኑን የኦሮሚያ ፕሬዝዳንት ሽመልስ አብዲሳ የጤና ሁኔታቸው ከፍተኛ ደረጃ ላይ መድረሱና ሊሞቱ እንደሚችሉም የሚወጡ መረጃዎች እያሳዩ ነው። እናንተስ ምን ትላላችሁ? ሀሳባችሁን አስተያየት መስጫው ላይ ያስቀምጡልን።